የዲኤንኤው ምርመራ ውጤት መጣ። ይሄንንም ያደረገው ዶክተሩ ሀናን እያናገራት ነበር። ሰላም ወደና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ሀና ያላሰበችው ነገር ደስ የሚል ነገር ገጥሟታለኝ። ሀና በዲኤንኤው ደስተኛ ባትሆንም ባለችበትና በደረሰባት ነገር ግን ደስተኛ ናት። አሁን ከጎኗ የሚሆን ሰውና አይዞሽ የሚላት ሰው አግኝታለች። ስለዚህ ሀና ይህን ሰው በጣም ቀርባ ካናገረችውና ካወያየችው በኋላ ጥሩ ምላሽም አግኝታለች። ሀና የዚህ ቤት ባለቤት ባትሆንም ወይም ደግሞ የወይዘሮ ሜላት ልጅ ባትሆንም እንኳን የራሷ የምትለውን ታሪኳን እንደሰረቁባትና ታሪኳን እንዲመልሱላት ጠይቃቸዋለች። ይሄ ሰው ሊረዳትና ሊያግዛትም ይፈልጋል። እሷም በልበ ሙሉነት ቀርባ ታነጋግረዋለች። የዲኤንኤ ውጤቱም ከመጣ እባክህ እንዳይቀያየርም ትለዋለች። ነገር ግን በፍጹም እንዳይቀያየር የሚያደርገው አንዳችም ነገር እንደሌለ ከሷ ጋር ከጎኗ እንደሆነ ነበር የነገራት። ዶክተሩ ግን በፍጹም ለሷ እንደዛ ይበላት እንጂ እንደዛ አይነት ድርጊት በፍጹም አላደረገም። ምክንያቱም የሀናንና የሐሴትን ቀላቅሎ ነበረ ያቀረበላቸው። ማለቴ የሁለታቸውን አገለባብጦ ነበረ። የሐሴትን ለሐሴት ሳይሆን ለሀና፣ የሀናን ለሐሴት። ይሄን ሁሉ ያደረገችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ እንግዲህ በጓደኝነት ከሜላት ጋር የቆየች ናት። እሱም ሁሉ ነገር እያወያየቻት ነው። ነገር ግን ሜላትም በልበ ሙሉነት እያመነቻት ጓደኛዋን እሷ ለመክዳትና ይሁን ብላ ግን ቤቷን ለመውረስ ይህን ሁሉ በማድረጓ በጣም አሳፋሪ እንደሆነ አንድ ቀን ደርሶ ተጋለጠችና በተገላገልነ ነበረ። ነገር ግን የሐሴትንና የሀናን አቀያይራ ካመጣችሁ በኋላ እንግዲህ ሐሴት የዚህ ቤት ልጅ እንደሆነችና በቃ የዚህ ቤት ወራሽ እንደሆነች እንድታመን ነው የምትፈልገው። ባዩሽ እንግዲህ ወይዘሮ ሜላትን ቀረብ ብላ ዲኤንኤውም እንዲሆንና ግዴታ ነው በማለት ተገፋፋታለች። እንዲሁም ይሄንን ነገር ግን ቀያይራ ካመጣች በኋላ እንዲሁም ወይዘሮ ሜላት አምና ከተቀበለች ሐሴትን ሁሉም ነገር ለሷ ቀላልና ምቹ እንዲሆንላት አድርጋ ነው ያሰበቻለችው። ሐሴት ግን በፍጹም ተደናግጣለች። የዲኤንኤ ውጤት እኔ ላልሆን እችላለሁ ወይም እኔ ስላልሆን ምን እንደሚውጠን እያለች አክስቷን ተጨቀጭቃታለች። አክስቷን መፍራት እንደሌለባትና ምንም የምትፈረው ነገር እንደሌለ ትነግራታለች። የዲኤንኤ ውጤት እንደምትቀይረውና ራት የሚሰራ ሰው እንዳገኘችና ሳትርበተበት አርፋ ስራዋን እንድትሰራ እንዲሁም ይሄን ቤት እንድትወርስ ያላትን ነገር አስጠንቅቃት ትሄዳለች። ስለዚህ ያላት ምርጫ ሐሴት አሁን ከምርመራው በኋላ ምንም አይነት ነገር ኮሽ ሳይል ስራዋን እንድትሰራ ብቻ ነው አክስቷ የምትፈልገው። ሐሴት ያክስቷ እንዲመሆን ግራ ጋብቷታል። ምን አይዛ ነው ምን አግኝታ ነው የተረጋጋችው እያለች ነው። ሀና አባት ስለታመመና ሆስፒታል ስለገባ ነበር እንደዛ የሆነው። ነገር ግን ወይዘሮ ሜላት በጣም ተናዳለች በሀና። እኔ እንደዚህ አርጌ ለራሴ ቦታ ሰጥቼ ከጭንቅላቴ ላይ እንዴት ፈነጫለች? ጭራሽ ልጅ እንዳልሆነች ስለምታውቅ ነው ከዲኤንኤው ለመሸሽ ነው የጠፋችው ያለች ነበር። እንዲሁም እንግዲህ ሚናስ ጋም ሄዳ ገብታ እያወራች ነበር። ሚናስም እስኪ ለመረዳት ሞክሪ ማሚ እያላት ነበር። ነገር ግን እሷ በፍጹም ሀና የምትባል ሴት እንግዲህ ሀና የምትሰራው ስራ በፍጹም ትክክል አይደለም። ልጆች ላይ ብዙ ነገር አድርጋለች፣ ጭንቅላታቸውን መርዛቸዋለች ትላለች። ወይዘሮ ሜላትም እንግዲህ ሀናን ታገኛትና በቤተሰቦቿና በሷ መካከል እንዲሁም በልጆቿ እንዳትገባ ታስጠነቅቃታለች። እሷ ግን ቢሆንም እሷ ምንም አይነት ምክንያት እንደሌላትና የብርም ሆነ የገንዘብ ችግር እንደሌለባት አስረግጣ ትነግራቸዋለች። እንደውም የብርና የውርስ ችግር የምትፈልገው እንግዲህ ልጅ ነኝ ብላ የመጣችው እርግብ ወይም ደግሞ ሐሴት ተብላ የምትጠራው ናት። ይሄንን ነገር ግን ወይዘሮ
ሜላት በፍጹም አላወቀችም። እንዲሁም ደግሞ ማወቅም አትፈልግም። ጭራሽ ደምድማለች። ልጄ እሷ ናተኝ ሌላ ልጅ የለኝም ትላለች። ጓደኛዋም እንግዲህ መታ ቡና እየጠጡ ባወሩበት ሰዓት ዲኤንኤው አሪፍ እንደሆነና ጭራሽ መደረግ እንዳለበት ትነግራታለች። ነገር ግን ምን አስባና ምን አቅዳ ነው ወይስ ዲኤንኤውን ለመቀየር ፈልጋ ነው እንጂ እንዴት ማንን ተማምና ነው እቺ አክስት ተብየዋ ወይም ደግሞ እንግዲህ ጓደኛዋ ባዩሽ ለወይዘሮ ሜላት የምትነግራትና የምትመክራት ምክር ለራሷ የሚመቻትና ይሄን ቤት ጠቅልላ ለምትወርሰው ወይም ደግሞ መውረስ ስለምትፈልግ እንዴት አርጌ ላስተካክለው በማለት ነበር እንግዲህ። ነገር ግን የዲኤንኤው ምርመራ በጣም ትክክል እንደሆነና እንዲሁም ደግሞ ማረግ እንዳለባት ትነግራታለች። ይሁን አንቺም እያሰብሽ ነው ወይስ ለሰራተኛ ያገሽላት ነው ትላታለች ወይዘሮ ሜላት። ነገር ግን እሷ እኔ እንደዛ ለማለት ፈልጌ ሳይሆን አንቺም በበለጠ ማንኛው እንደሆነች ልጅሽ ታረጋግጫለሽ ብዬ ስላሰብኩ ነው። ለራሷ የምታመቻቸው አንዳንድ ነገር አንል እንጂ በፍጹም አዝና እንዳልሆነ ለሰራተኛዋ በደንብ ይታወቃል። ባዩሽ የራሷን ነገር እያስተካከለች ነው። ምክንያቱም በዲኤንኤው መካከል የሆነ ፍንጭ ካገኘችበት ዲኤንኤውን ቀይራ እንደምታመጣው በጣም ጥርጥር የለውም። ምክንያቱም ዲኤንኤ ከተደረገ የሐሴትን ዲኤንኤና የሐናን ዲኤንኤ ቀያይራ እንደምታመጣው ተስፋ እናረጋለን። ምክንያቱም በፍጹም ይሄን ቤት ካልወረሰች ንብረት ካልወሰደች እንግዲህ በፍጹም ባዩሽ አርፋ እንደማትቀመጥና እንዴት አድርጋ ብሩን ወደ ራሷ እንደምታደርግ ነው ተኝታም ሆነ ተቀምጣ የምታስበው። እንግዲህ እርግብ ማለት ነው ሐሴት ሰላም ምግብ እየሰራች እንግዲህ ሐና አልመጣችም። ሐና አባቷ ታሞ ሆስፒታል እንደሆነች እንዲሁም ደግሞ ልትመጣ ስላልቻለች እሷ ምግብ እየሰራች በነበረበት ሰዓት እሷ ምግብ ለማገዝ ትሄዳለች። ሰላም ግን ሰላም የእርግብ ነገር ብዙም አላስደሰታትም። ባለፈው ክፍል እንዳየነ ከኔና ከሐና ማንን ትመርጫለሽ? ማንኛችን እህታሽ ብንሆን ይመችሻል ብላ ስታስመርጣት ነበር። ይሄንን ነገርም በፍጹም ሰላም ስላልወደደችው በቃ እህቴ ብትሆን የምመኘው እሷው ራሷ ናተኝ ማለቴ ሐና ናት ትላታለች። የዛኔ እንደው ደንግጣ ነበረ እሷው ሐሴት ማለት ነው። ግን እኔ እህትሽ ያለው እንዴት እሷን ትመርጫለሽ በማለት ትንሽ ተደናግጣ ነበር። የተደናገጠችውም እሷ እንግዲህ ምን አስባ እንደሆነ ፈጣሪ ይወቀው። ይሄ ነገር እንዴት እየተካሄደ እንደሆነ ባይገባንም እሷ ለምን ሰላም ሐናን እንደመረጠች ራሷ የምታውቀው ነገር ይኖራል። በድጋሚ እንደዛው ካለች በኋላ ማለቴ ያንኑ ምግቡን ከሰሩ ምናምን በኋላ ምግቡን ለመስራት ልታግዛት ከሄደች በኋላ ሰላም ግን ብዙም ከሷ ከሐሴት ጋር ለማውራት ፍላጎትም ሆነ ህልሙም አልነበራትም። ጥላት ነበር የወጣችው። እንግዲህ ተመርምረው ሁለታቸው ያንን እንግዲህ የምርመራ ውጤታቸውን ካልተቀያየረ ምናየው ይሆናል ማለት ነው። ከተቀያየረም ምንም ማድረግ አይቻልም። ነገር ግን ድራማው እንዲረዝምና ድራማው እንዲቀጥል ሲባል ግዴታ የሐናና የሐሴት እንግዲህ ተቀያይሮ እንደሚመጣ ነው እኔ የሚመስለኝ። ስለዚህ ይሄንን ነገር ደግሞ የምታቀያይረው ባዩሽ ትባላለች። ባዩሽ አክስቴ እያሉ ልጆቹ የሚጠሯት ማለት ነው። እንዲሁም እዚህ ቤት የገባችው ያስገባቻት ልጅ አድርጋ ውርስ ሁሉን ነገር ወያርሳ ለሷ እንድትሰጣት ያሰበችው ነው። ይሄ ነገር ግን እውነት ይሳካላታል ወይስ ባዩሽ ወይስ አይሳካላትም? እሷ ነው የምታውቀው። እንግዲህ ባዩሽ ያመጣቻት ልጅ እንግዲህ ምግብ ስትሰራ ስታያት በጣም ነበር የተናደደችው። እኔ እዚህ ቤት ያመጣውሽ እኮ ምግብ እንድትሰሪ ሳይሆን ቤት እንድትወርሽ ነው፣ ኪችን ለኪችን እንደ ሰራተኛ እንድትርመጠመጭ አይደለም የሚል ትዕዛዝ ታስተላልፋለች። በዛውም ሳይውል ሳያድር ሚናስ መጥተው ያያቸዋል። እያወሩበት በነበረበት ቅጽበት በር ስለዘጉ ምንም የሚያዳመጠው ነገር ባይኖርም ነገር ግን እነሱ ፊታቸውና ሁኔታቸው በጣም ያስደነግጥ ነበር። ባዩሽና የሐሴት ወሬ አለመስማቱ ተጠቀመ እንጂ እዛው ተጋልጠው ነበር። በዚህ ዙሪያ ግን እየመጣች እሷን የምታወራት ከሆነ አንድ ቀን መጋለጣቸው አይቀርም። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ለቻናሌ አዲስ
አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። መልካሙን ጊዜ ተመኘውላችሁ። ባይ ባይ።